ምግብ የህይወት ምንጭ ነው። ጉልበት ይሰጠናል፣ ያድሰናል፣ እንዲሁም ያስደስተናል። ነገር ግን የምንበላው ምግብ ራሱ ህይወታችንን ሊያጠፋው ቢችልስ? አዎ በትክክል ሰምታችኋል። ዛሬ በኩሽናችን ውስጥ በየቀኑ የምናያቸው ነገር ግን አጠቃቀማቸውን ባለማወቃችን መርዝ ሊሆንብን የሚችሉ 7 የምግብ አይነቶችን ይዤላችሁ ቀርቤያለሁ። ጤና ይስጥልኝ፣ እንኳን ወደ ቻናላችን በሰላም መጣችሁ። አንዳንዶቹ በጣም የተለመዱ ከመሆናቸው የተነሳ አደገኝነታቸውን ስትሰሙ ልትደነግጡ ትችላላችሁ። በተለይ ቁጥር 4 ላይ ያለው ምግብ በብዙ ኢትዮጵያውያን ቤት ይገኛል። እስከ መጨረሻው አብራችሁን ቆዩ። ለጤናችሁ ሲባል ይህ መረጃ እንዳያመልጣችሁ። በመጀመሪያ የምናየው በሁሉም ቤት የሚገኘውን ድንች ነው። ድንች ጣፋጭና ጠቃሚ ነው። ነገር ግን ድንች ለረዥም ጊዜ ለፀሐይ ብርሃን ሲጋለጥ ወይም ሲበላሽ ቀለሙ ወደ አረንጓዴነት ይቀየራል። ይህ አረንጓዴ ቀለም ክሎሮፊል ቢሆንም አብሮት የሚፈጠረው መርዝ ግን አደገኛ ነው። ይህ መርዝ ሲላኒን ይባላል። ድንቹ ራሱን ከተባይ ለመከላከል የሚፈጥረው ተፈጥሯዊ መርዝ ነው። አረንጓዴ የሆነ ድንች መብላት ምን ያመጣል? ማቅለሽለሽ፣ ራስ ምታትና የነርቭ ስርዓት መታወክን ሊያስከትል ይችላል። በብዛት ከተወሰደ ደግሞ ለኮማና ለሞት ሊዳርግ ይችላል። መፍትሄው ድንች ስትገዙ አረንጓዴ ያልሆነውን ምረጡ። ቤት ውስጥ አረንጓዴ ከሆነባችሁ አረንጓዴውን ክፍል በደንብ ቆርጣችሁ ጣሉት። ሙሉ በሙሉ አረንጓዴ ከሆነ ግን ለጤናችሁ ስትሉ አስወግዱት። ሁለተኛው ምግባችንን ለማጣፈጥ የምንጠቀምበት የገውዝ ቅመም ወይም ኑትመግ ነው። ይህ ቅመም በሻይ፣ በኬክ እና በወጥ ውስጥ ጣዕም ለመስጠት ይጠቅማል። ነገር ግን መጠኑ ካለፈ እንደ አደንዛዥ እጽ ያሰክራል፣ አልፎም ይገድላል። ገውዝ ውስጥ ሚሪስቲሲን የሚባል ንጥረ ነገር አለ። ይህ ንጥረ ነገር በትንሽ መጠን ጉዳት የለውም። ነገር ግን ከ2 ወይም ከ3 የሻይ ማንኪያ በላይ ከተወሰደ ቅዠት፣ ሃሉሲኔሽን፣ ከፍተኛ የልብ ምት እና የሚጥል በሽታ አይነት ምልክቶችን ያሳያል። ይህ ሁኔታ ኑትመግ ሳይኮሲስ ይባላል። መፍትሄው ገውዝን ስትጠቀሙ በጣም በትንሹ ለጣዕም ብቻ ይሁን። ልክ እንደ ምግብ ወይም እንደ መክሰስ በብዛት የምንወስደው ነገር አይደለም። ሶስተኛው አልመንድ ነው። እዚህ ላይ መጠንቀቅ ያለብን ስለተለመደው ጣፋጭ አልመንድ አይደለም፣ ስለ መራራ አልመንድ ወይም በተር አልመንድ እና ያልበሰሉ አረንጓዴ አልመንዶች ነው። እነዚህ ፍሬዎች ሳይበስሉ ወይም ሳይጠበሱ ጥሬያቸውን ከተበሉ ገዳይ ናቸው። ምክንያቱም እነዚህ ጥሬ አልመንዶች በውስጣቸው ሳይናይድ የተባለ ገዳይ መርዝ ይይዛሉ። ሳይናይድ ኦክስጅን ወደ ደማችን እንዳይገባ በመከላከል በደቂቃዎች ውስጥ ሊገድል ይችላል። ስለሆነም ከመንገድ ላይ ወይም ከዛፍ ላይ የምታገኙትን መራራ አልመንድ ጥሬውን እንዳትሞክሩት። መፍትሄ መራራ አልመንድ የግድ መብላት ካለብን መርዛማነቱ እንዲጠፋ በከፍተኛ ሙቀት ማብሰል ወይም መቀቀል ያስፈልጋል። አራተኛውና በጣም አደገኛው ቀይ ቦሎቄ። ይህ ምግብ በሀገራችን ለወጥና ለተለያዩ ምግቦች በብዛት ይውላል። ነገር ግን ቀይ ቦሎቄ በደንብ ካልበሰለ ከጥሬ ስጋ የበለጠ አደገኛ ሊሆን እንደሚችል ያውቃሉ? ጥሬ ወይም በደንብ ያልበሰለ ቀይ ቦሎቄ ሌክቲን የተባለ መርዛማ ፕሮቲን አለው። 5 ፍሬ ቦሎቄ ብቻ መብላት ከባድ የሆነ ትኩሳትና ተቅማጥ ያስከትላል። አንዳንዶች ቦሎቄ በትንሽ ሙቀት ወይም ስሎ ኩከር ለረዥም ሰዓት ማብሰል በቂ ነው ይላሉ። ይህ ስህተት ነው። ዝቅተኛ ሙቀት መርዙን ይበልጥ አደገኛ ያደርገዋል። መፍትሄ ቀይ ቦሎቄን ከመቀቀላችን በፊት ቢያንስ ለ5 ሰዓታት በውሃ መዘፍዘፍ። ከዚያም ውሃውን ደፍታችሁ በአዲስ ውሃ በከፍተኛ ሙቀት እየተንተከተከ ማለት ነው ቢያንስ ለ30 ደቂቃ ማብሰል ያስፈልጋል። 5ኛው ቡኒ ሩዝ ነው። ብዙዎቻችን ቡኒ ሩዝ ከነጭ ሩዝ ይልቅ ለጤና ተመራጭ ነው ብለን እናስባለን። ይህ እውነት ቢሆንም ቡኒ ሩዝ አንድ ድብቅ አደጋ አለው። እርሱም አርሴኒክ ነው። ሩዝ ከሌሎች የሰብሎች በበለጠ ከአፈር ውስጥ አርሴኒክን የመምጠጥ ባህሪ ያለው። አርሴኒክ ደግሞ ካንሰርን የሚያመጣ መርዝ ነው። ቡኒ ሩዝ ደግሞ ልጣጩ ካልተነሳ ከነጭ ሩዝ የበለጠ አርሴኒክን ይይዛል። አልፎ አልፎ መብላት ችግር የለውም። ነገር ግን በየቀኑ የምትመገቡ ከሆነ ጥንቃቄ ያስፈልጋል። መፍትሄ ሩዝን ከመቀቀላችሁ በፊት በደንብ ጠቡት። እንዲሁም ሩዝን በብዙ ውሃ ቀቅላችሁ አጥልሉና ውሃውን ግፉት። የአርሴኒክ መጠኑን ይቀንሳል። 6ኛው ያልበሰለ በርገር ነው። ስቴክ ሲሆን መሃሉ ላይ ቀይ ቢሆን ብዙም ችግር የለውም።
ምክንያቱም ባክቴሪያው ያለው በስጋው የላይኛው ክፍል ላይ ብቻ ስለሆነ ይህም ሲጠበስ ስለሚሞት ማለት ነው። ነገር ግን የተፈጨ ስጋ ወይም በርገር ሲሆን ነገሩ ይለያል። ስጋው ሲፈጭ በላዩ ላይ የነበረው ባክቴሪያ እንደ ኢኮላይ እና ሳልሞኔላ ወደ ስጋው ውስጥ ይገባል። ስለዚህ በርገርን መሃል ቀይ ሆኖ ወይም ደም ያዘለ መብላት እነዚህን ገዳይ ባክቴሪያዎች በቀጥታ እንደመጋበዝ ነው። ይህ ለኩላሊት ውድቀትና ለከባድ የምግብ መመረዝ ይዳርጋል። መፍትሄ: በርገር ወይም የተፈጨ ስጋ ስትመገቡ ውስጡ በደንብ መብሰሉን እና ቀይ ያለመኖሩን አረጋግጠው ይመገቡ። 7ኛውና የመጨረሻው የቼሪ ፍሬ ወይም ፕሪም ነው። ፕሪም ጣፋጭ ፍራፍሬ ነው። ነገር ግን ጠንካራው ወይም ፍሬው ከተሰበረ ወይም ከታኘከ እንደ መራራ አልመንድ ሃይድሮጅን ሳይናይድን ያመነጫል። ፍሬውን በስህተት ብትውጡት ሳይሰበር ሽንት ቤት ስንጠቀም አብሮ ሊወጣ ይችላል። ነገር ግን ፍሬውን ከሰበራችሁት ወይም ካኘካችሁት መርዙ ይለቀቃል። 1 ወይም 2 ዘር ምናልባት ላይጎዳ ይችላል። ነገር ግን በብዛት ከታኘከ በጣም አደገኛ ነው። መፍትሄ: ፕሪም ስትበሉ ዘሩን ላለመስበር ተጠንቀቁ። በተለይ ህፃናት ሲበሉ ፍሬውን እንዳይሰብሩት ወይም እንዳያኝኩት አጥብቃችሁ ተከታተሉ። ተመልካቾቻችን ዛሬ ያየናቸው 7 ምግቦች መብላት የለባችሁ ማለት አይደለም፣ ከአረንጓዴ ድንች በስተቀር። ዋናው ቁም ነገር አዘጋጅታቸውንና አጠቃቀማችሁን ማወቅ ነው። ቦሎቄን በደንብ ማብሰል፣ ድንችን በጥንቃቄ መምረጥ እና ጥሬ ነገሮችን አለመመገብ ጤናችንን ይጠብቃል። እናንተስ ከእነዚህ ምግቦች ውስጥ ሳታውቁ በስህተት የተመገባችሁት አለ? ወይም ሌላ የማታውቁት አደገኛ ምግብ ካለ ኮሜንት ላይ ጻፉልን። ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለጤናችሁ ቅድሚያ ስጡ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ሰብስክራይብ በማድረግ አበረታቱ።